ሰላም የላምሪ ቤተሰቦች እንዴት ናችሁ? እኔን አታውቁኝም። መቅደላዊት እባላለሁ። የላምሪ የቅርብ ጓደኛዋ ነኝ እና ዛሬ ልደቷ ነው እና ደውዬላት ምንም አታስታውስም። ምንም እንደ ልደት ሰው አልሆነችም እና ዛሬ ሰርፕራይዝ እናደርጋታለን። ከላምሪ ጋር በጣም የተቀራረብንበት ምክንያት እኔም እሷም አንድ አይነት የህይወት እንትን ውስጥ ያለን ሰዎች ነን። እሷም ብቻዋን ነው የምትኖረው፣ ታውቃላችሁ ብዙ ነገር ስለሷና እኔ ግን ከሷ ብንለየው ምንድነው የራሴ ስራ አለኝ። አበባ አርቲፊሻል አበቦችን እየሰራው ዲኮር እየሰራው የምተዳደር ሰው ነኝና ዛሬ እሷን ሰርፕራይዝ እናደርጋታለን አብረን። አብራችሁን ሁኑ። እየመጣሁ ነው ብላኛለች፣ ደውላልኛለች። አብራችሁን ሁኑ ማለት እና ትንሽ ስጦታ አዘጋጅቼላታለሁ። እሱን በኋላ ላይ አብረን የምናየው ይሆናል ስትከፍተው እና የምታሳልፈው ሁኔታ ሁላችንም እናውቃለን፣ የምናውቀው ነገር ነው። ስለዚህ እየመጣች ነው፣ ደውላልኛለች። ሳትደርስ አትቀርም። ስለዚህ አብረን እንቀበላት ማለት ነው። መጣለች። መጣው አይ እንኳን ደህና መጣሽ። በስመ አብ አንቺ ፀሐዩ በስመ አብ አንቺ አበሻ ቀሚስ ለብሰሻል። አንቺ እኮ አታፍሪም። ረስተሽዋል። ይሄን ቀን ትረሻለሽ? ምንድን ነው ዛሬ ከተወለድሽበት ቀን? ወይኔ በፈጣሪ ስም ምን ሆነሽ ነው? ይሄን ቀን ትረሻለሽ? ወይኔ በጣም አመሰግናለሁ። ችግር የለውም። እንዴት ትረሻ? እና አንቺ ግን የታስታወሽው ይሄ እንዴት እረሳዋለሁ? እኮ ያንቺ ልዩ ቀን ነው። ቲቭ አንቺ ይሄንን ቀን እኮ እንዴት እንደምታከብር ታውቃለሽ። አንቺ እንደኔ አይደለሽ እንዴ? እንዴት እንደተቸገረሽ ቢሆንም ትንሽ ነገር ብትሆን እንግዲህ ሞክረናል። ትንሽ በጣም ተሳክቶልሻል። የምር ተሳክቶልሻል። ሰርፕራይዝ አደረግሻ? ወይኔ በጣም ነው አመሰግነው። እንዴት አስታወሽው ግን? አንቺ እንዴት ነው ያስታወሽው? ጭንቅላቴን ታውቂያለሽ መቼ። ወይኔ ወደድሽው? ትንሽ ነገር ናት። የምር በጣም አመሰግናለሁ። በጣም ደስ ይላል። እኔማ እኮ ስጠሪኝ በቃ እናስበው ነው ስንት ጊዜያችን ደግሞ ከተገናኘን። በጣም ግን ይቺን ቀን እስቲ አጋጣሚ አድርጌ በዛው ስደውይልኝ ደግሞ እምቢ ማለት አልቻልኩም። ብታይ ቤት ብቻዬን ደብሮኝ ነበር። አይ ነው አውቃለሁ፣ በደንብ አውቃለሁ። ፈጣሪ ሆይ እኔ ግን ይሄን አልጠበኩም። ጌታ ነው እንጂ በቃሽ። ደግሞ አበባዎቹ እንዴት ነው የሚያምሩት! እኔ ነኝ የምሰራቸው። ስራ እንኳን ብጀምር እኮ በነሽ ምንም ስራ አጣሁ እኮ። እስቲ ነገሮች አለመቻች ብሎ ነው እንጂ ብድር እኮ አናቴ ላይ በቃ ቤት ኪራይ ተበድሬ ነው የምበላው፣ ተበድሬ ነው እስካሁን በብድር ነው እኮ እየኖርኩ ያለው። እባክሽ ሁሉም ያልፋል። እባክሽ ነገር ምን መቼም የሚያልፍ አይመስልም። ሁሉም ያልፋል። እኔም ያለፍኩበት ህይወት ነው ያልፋል። አይዞሽ እንኳን ተወለድሽ። ቁጭ በይ እሺ። አመሰግናለሁ። ወይኔ ግን ይህ ሁሉ ነገር እኔ አልጠበኩም። እና ደህና ነሽ? ደህና ነኝ አለሁልሽ። ወደድሽው? በጣም ወድጄዋለሁ። ጠፋሽ እኮ ግን። ኧረ በእናትሽ አንቺ ጠፍተሻል። ምን ሆነሽ ነው? የሆነ ቀን ስደውልልሽ ዘጋሽብኝ፣ አናደርሽኝ። ከዛ በኋላ ነገሮች እኮ አለመቻች ብሎኝ ነው። ያው ስራ ቢዚ ያደርግ የለ ምናምን እዛ ነው። በጣም ደስ ብሎኛል። በቃ ፀሐዩ ምናምን በጣም ኃይለኛ ነበር ስመጣ ብታይ መንገድ ላይ በጣም ደግሞ ታውቂያለሽ፣ በባስ ነው የምመጣው። ያልፋል እባክሽ ምናምን በጣም ህዝብ ሸተሽ ነው የወጣሽው። ህዝብ ማለት ትችያለሽ። አይ ደስ ይላል ግን እውነት። ችግር የለም። ስራ እንዴት ነው? አሪፍ ነው እንግዲህ እየሰራን ነው እንግዲህ ያው አይ ደስ ይላል። አንቺማ እየሰራሽ ነው። ያ እባክሽ እሱም አይቀርም አንድ ቀን ነገሮች እስኪመቻቹ ድረስ ነው። እኔም ብዙ ነገር እየሞከርኩ ነው ግን እየተሳካ አይደለም። ያናድዳል። ቡና ጠጥተሽ ነው? ቡና እና ላፍላልሽ? አይ ይቅር አሞቆኛል። እውነት ለነገሩ ፀሐዩ ራሱ ጥሩ አይደለም። የሚጠጣው ውሃ እስኪ ይዘሽ ላምጣልሻ? እሺ። አይ ውሃ ብቻ። እሺ። ጠማኝ በጣም ፀሐዩ ምናምን። አምላኬ ግን መች ነው እንደዚህ አይነት የተስተካከለ ህይወት የምትሰጠኝ? ስራ መች ነው የምትሰጠኝ? ጓደኛዬ እንኳን እንግዲህ እሷ ጓደኛዬ ናት፣ እኩያዬ ናት። እኔ ሰርፕራይዝ ለማድረግ በቃ እስከራሷ አልፋ። እኔ ግን ልደቴ ከነጨራሹ ረስቼዋለሁ። ግን ሁሉም አንድ ቀን ያልፋል።
ቴንክ ዩ። ችግር የለውም። ተቃጠልኩ እኮ ኧረ በቃኝ ተቃጠልኩ። እና እንዴት ነው ነገሮች እንዴት እየሆኑልሽ ነው? ነገሮች በቃ እንደነገርኩሽ ነው። ሁሉ ነገር በብድር ነው ያለሁት። ባለፈው የሞከርሽውን ስራ አልተሳካም አይደል? ወጣሁኝ እኮ መስተንግዶ ነበር እየሰሩኝ ነበረ። በቃ በጣም ብዙ ሰዎች ያስቸግሩሻል እዛ ወንዶች ማታትሽ በቃ ለብልግና ምናምን እየገባሽ ነው የሚመስላቸው። ሌላ ነገር ነው መስሎት። ከዛ ምንም ደሞዝ ሳላገኝ ነው የወጣሁት። ምንም ደሞዝ ሴትዮዋ ብታየው ስትረገመች እንጂ የሰራሁበትን እንኳን አልሰጠችኝም። ግን እኔ ከማጋ ሄጄ ጠይቃታለሁ ብዬ ዝም አልኩ። ምን ላድርግ? ለዛውም ይሻላል ብዬ ነው የሆነ ዝም ብሎ በርገር ቤት ነገር ነበርና መስተንግዶ በጣም እኔ የምን እንዳንቺ የራሴ ስራ ቢኖረኝ ደስ ይለኛል። እኔም እኮ ነገሮች አልመቻቹ ላይ ነው እንጂ በእኔ በኩል እንድትገቢ እየሞከርኩ ነበር። የዲኮር ስራውን ምናምን እኔ ራሴ ብሰራ እግዚአብሔርን ነው የምልሽ። ግን አሪፍ ነው ያዋጣል። ግን አዎ ከእንትን ሰው ካወቅሽበት ምናምን ያዋጣል። አበባ ስንት ነው ይሄንን የምትሰሩት? በቃ ይሄ እቃውን ቤት ነው የምቆራረጠው? ቤት ነው የምቆራረጠው። ቤት ነው የምቆራረጠው። ሪቫን ገዝቼ ማለት ነው። ከዛ በቃ ሰው እንደሚፈልገው ከለሩ እንደገና ብዛቱ የአበባው ብዛት ምናምን እንደ ምርጫቸው ነው። ዋው እና የምር አሪፍ ስራ ነው። ኔትወርክ ከፈጠርሽበት አሪፍ ነው እንዴ? በጣም አሪፍ ነው። እኔማ አንዳንድ ነገሮች ጀምሬ ነበር እስካሁን የለም። ምን አልባክሽ ትንሽ ጊዜ እንትን ቢሉ ምን ግን አንቺ አሪፍ ቤት ነው ያለሽ ለካ። አይመስለኝም ነበር። አይ ጽድት ብለሽ ነው የምትኖሪው። ደስ ይላል። ግድ ነው እያወቅሽ በጣም ያምራል። በነገራችን ላይ በወሬ ያልሽኝ ስጦታውን ማበቡ ያንቺ ነው። ክፈችው ወይም ሰው አመጣለሁ። ግን እኔ ግን ማርያምን ወለታሽ በዛብኝ በጣም ምንድን ነው ግን? አይ እንግዲህ ክፈችውና ታያለሽ። ትንሽም ብትሆን ታዲያ ስጦታ እንዴ ቀለሽ ስጦታ እኮ ስጦታ ነው። ግን እውነትን በማሰብሽ ራሱ እውነት ማንም ቼክ ያደረገኝ ሰው የለም። እንዴ አንቺ ታስታውሻለሽ እንዴ ድሮ ልታከብ እንደነበር ልደትሽ? ወይኔ ልደቴን እኮ ታስታውሻለሽ? ያኔ ወተን ምናምን ፈታ ያለበት በጣም በእናትሽ ያልኩት ግን ያው ሁሉም ለበጎ ነው። ኧረ ለበጎ አይደለም በእናትሽ ምንም። የዛ ቀን ግን ትዝ ይልሻል እንዴ? ወይኔ ስማ ያሳለፍነው ጊዜ አሁን አላወራም እንጂ ጉድ በጣም የሚገርም በጣም የዛ ቀን የኔን ልደት ምክንያት አድርገሽ ከቤት ወጥተሻል። እና ምን ሞታ ነው ፋሚሊ ግን ተቀብለውታል። ወይኔ ስታምር በጣም አመሰግናለሁ። ወይኔ ስታምር በጣም ነው የምታምረው። ይታን የምፈልጋት ምን አጭር ቁመት ፈልግ ነበረ። ሌሉ በጣም ታምራለች። ትንሽ ብትሆን ኧረ እንዴ ያው ለማስታወስ ያክል ነው። ወይኔ በጣም ታምራለች። እንኳን ደስ አለሽ። ምን ደስ ስላለሽ ደስ ያለኝ የምር በጣም ተከታታይ ማሰብሽ ራሱ ይገርመኛል። የረሳቸው ምናምን ነበር የመሰለኝ። እንዴ ትረሳለሁ። ያሳለፍነው ጊዜ ራሱ አያስረሳኝም። አንቺ በቃ ምሳል አቅም መጣ። እሺ አይ ግን መቆየት እንችል ነበር እኮ። ዋው ቆንጆ ቦርሳ ነች። ይህም አበባ ያንቺ ነው ብላኛለች ቤተሰብ። አበባ ማንም አልሰጠኝም ነበር። እኔ ግን መች ነው ሰው ስጦታ የሚሰጠኝ? በቀል የሆነብኝ። ሰማምሩ ደግሞ የምትሰራቸው ስራዎች ዋው ናቸው። ዋው ደስ ይላል። ብቻሽን ተውሻ? ኧረ ችግር የለም። ቁጭ በይ በቃ። ቆይ እንበላለን። ትንሽ እናውራ። ኮካ አለ? እሺ ኮካ ካለ ኮካ አምጪልኝ። ወይኔ ግን በጣም ደስ ብሎኛል።
እሺ ጠጣልታ ቴንክ ዩ ዛሬ ልደቴ የእውነት እኔ ልደቴን ሲጀመር ረስቼው አላውቅም እኮ ገና ስንትና ስንት ወር ሲቀረው ልደቴ ደረሰ። እንደዚህ ያደርጋለሁ ፕላን ማድረግ ሰው ነበርኩ። ያሳዝናል፣ ግን በጣም ያሳዝናል። ኧረ በእናትሽ በቃ ተቸገርሽ እኮ በልቼ ምናምን ነው ከቤት የወጣሁት። ምን አደረኩልሽ? በእናትሽ ከዚህ በላይ ባደረግልሽ ደስ ይለኝ ነበር። ኧረ ከዚህ በላይ ሴተራጤ መሆን እንግዲህ የምር ላይ እሺ። ግን እንደው ልብላ ከመንገድ ስለመጣሁ ብዬ እንጂ ወይ በልቼ ማምጣት ግብግ ነው። አንቺ አቤት እበላለሁ። ቆይ ቢቢ እንጂ ስማን በጣም አመሰግናለሁ። ግን ችግር የለውም። በእናትሽ እናረኩኝ አልጠበኩም እንደዚህ እንዴ። ይሄ ምን አለ በእናትሽ አንቺ ማሰብሽ ማስታወሻ። እኔ ራሴ ባለ ልደት አላስታወስኩም። ደግሞ አምሮብሽ ምናምን እንደዚህ ያወሻለሽ ስለስተሽ የራስሽ ልደት እኮ ይመስላል እንዴ። ላንቺ ክብር ብዬ ነው። እውነት አመሰግናለሁ። እንግዲህ ነገሮች ይመቻቹና ብዙ ነገር ነው የምናስበው። መች ነው እኔ ቤት የምትመጪው? እውነት እያወቅሽ ስራ በጣም ቢዚ ነው የሚያደርገኝ። አይ ምንም ቢዚ ብትሆኚ መጥሽ የት ነሽ ምናምን ብለሽ ማየት ነበረብሽ። እመጣለሁ፣ እውነት እመጣለሁ። አይ አልቀርም። ቤትሽንም አየዋለሁ። አይ ቤቴ አንቺ ቤት ባያምርም እንዴ ዋናው እባክሽ አንቺን መያዟን የምትቀልጂልሽ እንዴ። ግን ያው እንግዲህ ባያምርም አይደብርም ብዬ አስባለሁ። ነይ አንድ ቀን ነግረሽኝ ደውለሽልኝ። ቴንክስ ማሪ። በቃ አስቀምጠው አስቀምጪ፣ ችግር የለውም። እንጀራውም ስላለ እንጀራ ብላት መታጠቢያ ቤት ይባላል። ትንሽ ተዘብቶ ሰጥቶ ይመጣል። ለሚዳለው አይ ጊዜ ግን ይገርማል። ብስማ ያኔ ከኛ በላይ እንዳልነበረች ማለት በቃ ያሳለፈችው ህይወት እኮ በጣም ነው የሚገርም። ብስማ ጊዜ ግን ስንቱን ይለውጣል። ያኔ በሻምፓኝ እንዳልተረጫጨን ዛሬ እኔ ጋር ጭራሽ ልደቷን ረስታው ገና ሳምንት ሲቀረው የምታረገው ዝግጅት ግን በጣም ነው የሚገርም። ብቻ እንግዲህ ጊዜም ነገሮችን ይቀይራል። መጣሽ? መጣሁ። ኖር በጊዜ ነው እና እንብላ። እሺ እንብላ። ቤት ነው የምትጋግሪው? ቤት እኔ እኮ እየገዛሁ ነው የምበላው። በእናትሽ እስኪ ግን ሞያ ያለሽ እንጀራሽ ምን በጣም ያምራል። ግድ ነው ብቻሽን ስትኖሪ። ያኔ እኮ እንጀራ መጋገር በነገርሽ ላይ ስንለማመድ የአፍሪካ ካርታ ከሚሰራ አንቺ ግን እውነት ያ ነገር ትረሻለሽ። እንጀራ እኮ ቤት እንደሚዞር አታውቂም ነበር። በግራ በቀኝ ምናምን ያሰራነው ነገር ዛሬ ግን የሚገርም እንጀራ መጋገር ጀመርሽ። በጣም ብቻሽን ስትኖሪ ወደድሽ ሲሆን በግድሽ ትለምጂዋለሽ። አይ እኔ ግን በነገርሽ ላይ አልሞከርኩትም። እኔ ሳስብ ምጣድ ገዝቼ ግን ተመድልኝ ነው ከለለች በቃ አይቀርልሽም። አንቺ ሙያሽ ታያለሽ ወደፊት። ወጥ ላድርግ